ሰላም ሰላም ጤና ይስጥልኝ የቤዛ ዩቲዩብ ተከታታዮች ሲሆን ያው ወደፊት የምትከተሉኝ አዲስ ዩቲዩብ ከፍቻለሁኝ። ሰብስክራይብ በማድረግ አበረታቱኝ እና ለመጀመሪያው ቪዲዮ ወረቃ አሰራር ላሳያችሁ ነው። አሰራሩን ሳይሆን እንዴት እንደምቀቅል ማለት ነው። ጠቅልዬ እኔ በረዶ ቤት ነው የማስቀምጠው። እንደዚህ በረዶ ይዟል። አሁን ይሄንን አላቅቄ ነው የምቀቅለው። አሰራሩን ደግሞ በሌላ ቪዲዮ አሳያችኋለሁ። እና ገላግሌ ነው አንዴ ስራ በምሌላችሁ ጊዜ ጥቅልል አድርጋችሁ በረዶ ቤት ክትታረጉና ስትፈልጉ መቀቀል ነው። እሺ እዚህ ጋር ወረቃ ነው ከበረዶ ቤት የወጣው ወረቃ ነው አለ። እዚህ ጋር ደግሞ ሶስ አለ። ይሄ ወረቃ ነው ሲጠቀለል ውሃ ይቀር የለ ውስጡ እንደዚህ ቀንሼ በረዶ ቤት ከስትና እንደዚህ በረዶ ይዛል። እዚህ ጋር ደግሞ ድንች አለ። ይሄን ስላይስ ከትፈዋለሁ ከድስቱ ከስርም አድርገው ማለት ነው። እንግዲህ አዲስ ስለሆንኩኝ ይቅርታ። ሎሚ አለ። ሎሚ ጨምቄ ሎሚ ውሃ ጨምርበታለሁ። ዘይቱን እጨምራለሁ። አሳያችኋለሁ ቅደም ተከተሉን እንዴት እንደማደርግ። ይሄው ድንቹን እንደዚህ ከትፌ ስላይስ ደርድሬዋለሁኝ። እንደዚህ ከተድርድር እናደርገዋለን። ከዛ ወረቃ አነቡን ደግሞ እያመጣን እንደረድረዋለን። ይቅርታ ማስቀመጫ ስለሌለኝ ነው። በአንድ እጄ ይዤ ነው በአንድ እጄ የምሰራው። ለዛ ነው በጣም ይቅርታ። እንግዲህ እየለመድኩ ስመጣ ደግሞ በደንብ በተሻለ ሁኔታ አመጣለሁኝ። ያው አበረታቱኝ እላለሁኝ። ወረቃ አነባ ትንሽ ነው ዛሬ የምሰራው፣ የለኝም ብዙ ጨርሻለሁኝ። አላወቅኩም ነበር እንዳለቀብኝና ትንሽ ዝም ብዬ ነው የምሰራው። ሴትዬ በጣም ተወዳለች፣ በጣም ነው የሚወዱት። ቤት ውስጥ ስራ ቦታ ይዛ ትሄዳለች እና ለዛ ነው በጣም ነው እኛ ቤት ወረቃ ነው የሚሰራው። አጠቀላለሉን ደግሞ እንዴት እንደምጠቀልልና አሳያችኋለሁኝ አንድ ቀን በአንድ ቪዲዮ። የስጋም እሰራለሁኝ የአትክልትም እሰራለሁኝ። ወረቃ ነብ ዘይት ይሉታል ልብናኖች። ያው ልብናን ያላችሁ በብዛት ታውቁታላችሁ። እኔ ለጊዜው ልብናን አይደለሁም ያለሁት ባህሬን ነው ያለሁት። እና እንደዚህ እንደረድራለን። ያው ቶሎ አዲስም ስለሆንኩኝ ለዩቲዩቡ እንዳይረዝምብኝ ብዬ ቶሎ ነው የምደረድረው። ይቅርታ። እንደዚህ ከደረደርኩኝ በኋላ እኔ እሳት ላይ ነው የምጥደው። መጀመሪያ እንደዚህ ጋዝ ላይ ጥደዋለሁኝ። ከዛ ጋዝ ላይ ከጣርኩትኝ በኋላ ጋዝ ላይ ጥደውና ጋዙን እለኩሰዋለሁኝ። ጋዙ እየበራ ነው ከስር። ከዛ ከላይ ዘይቱን እጨምርበታለሁ። ዘይቱን ስጨምርበት ከላይ ከታይ ድንቹ ጥብስ ሲል ጣዕሙ ቆንጆ ይሆናል። ቆንጆ ጣዕም ያመጣል ማለት ነው። ምንም ልክ የለኝም። እኔ ምግብ ስሰራ በልክ አይደለም የምሰራው፣ ዝም ብዬ ነው የምሰራው ማለት ጣዕሙ ቆንጆ ጣዕም እስከሚመጣ እስከሚል ድረስ ነው በራሴ ጣዕም እየቀመስኩ ነው የምሰራው። ልክ አልልም። አሁን እዚህ ጋር ደግሞ ይሄንን አደርግና ሎሚ አንድ ጨምርና ይኸውላችሁ እዚህ ጋር ቅድም ያሳየኋችሁን ሶስ ትንሽ የሻይ ማንኪያ ጨው፣ ግማሽ ማጂ ኩድራ ማጂ አትክልት ማጂ በአረብኛ ለማታውቁት እና ግማሽ ሎሚ ነው የጨመርኩት። እኔ ግማሿን ነው የጨመርኩት። ግማሿን ሎሚ ነው የጨመርኩት። ግማሽ ሎሚ ተጨምቁና ተጨምሩበታላችሁ። ከዛ ይሄው እንደዚህ ይላል ይማማል ሶሱ። ከዛ እዚህ እንጨምራለን ማለት ነው። ማጁ አላለ አልፈረሰም። በቃ እንደዚህ ይሆናል። እንደዚህ ከሆነ በኋላ ምንድነው የማደርገው? ሳህን አመጣና እኔ ሳህን ያለኝ ብዙ ቤት ደግሞ አለ የራሱ የሆነ መጫኛ አለው እንደዚህ ማድረግ። ከዛ ከላይ ይሄው እንደዚህ ውሃ በሳህን አደርግበታለሁ። ከዛ ቀድመዋለሁ 1 ሰዓት ተኩል እንደ ወረቃ አነብ እንደ ቅጠሉ ነው። አንዳንድ ቅጠል ቶሎ አይበስልም፣ አንዳንድ ቅጠል ቶሎ ይበስላል። እና እንደዚህ ነው
ለዛሬ። ለሌላ ጊዜ በደንብ አሳያችኋለሁ። ሼር፣ ሰብስክራይብ፣ ኮሜንት ላይ ጻፉልኝ። ማስተካከል ያለብኝን ነገር እንዳስተካከል የደወል ምልክቷን ተጫኗት። ሌላ ቪዲዮ ስሰራ እንዲደርሳችሁ። አመሰግናለሁ።